ሰላም ውድ የኪዲቲው ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ዛሬ ደግሞ ቆንጆ ምሳ ልሰራ ተዘጋጅቻለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እዚህ ግብአት ውስጥ መጀመሪያ ሽሪምፕ አዘጋጅቻለሁ። እንደዚህ ፍሮዝን ሽሪምፕ ይሄኛውን አይነቱን ነው የገዛሁት። እሱን እጠብሳለሁ። ከዛ ደግሞ በመቀጠል ሌሎችን ግብአቶች እያሳየኋችሁ እሰራለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቤተሰቦቼ ደግሞ አብራችሁኝ ስላላችሁ በጣም አመሰግናለሁ። አሁን በመጀመሪያ ይኸው ዘይቱን ጋር እያደረኩ ነው። ሽሪምፓችንን እንጠብሳለን። እዚህ ጋር አሁን ሽሪምፕን እየጠበስኩኝ እንደዚህ የተሰጠችው የራሱን ከለር ያመጣል። እንደዚህ እሱን እየጠበስኩኝ እዚህ ጋር ቲማቲም አዘጋጅቻለሁ፣ ሽንኩርት አዘጋጅቻለሁ የሚያስፈልጉኝን ማለት ነው። እዚህ ጋር ሌላ ቅመሞች ነው። ነጭ ሽንኩርት አለኝ፣ ጨው፣ እዚህ ደግሞ ሚክስ የሆነ ቅመም ብላክ ፔፐር አለው፣ ነጭ ሽንኩርት፣ እዚህ ላይም ብዙ አይነት ሚክስ የሆነ ቅመም እነሱን አዘጋጅቻለሁ። እስከ መጨረሻው አብራችሁኝ ሁኑ። ሽሪምፕ እንግዲህ እንደዚህ በጣም ብዙ እሳት የሚፈልግ አይደለም። ልክ ይሄንን ሲመስል አወጣዋለሁ። ሶስ ሰርቼ ሶሱ ስለመቀላቀለው ደግሞ እዚህ ጋር በጣም ብዙ እንዲበስል አልፈልግም። ይኸውላችሁ ይሄንን ሲመስል አውጥቼዋለሁ። ይኸውላችሁ አሁን ሽንኩርቱን በእንዲህ አይነት መልኩ ጠበስ ጠበስ አደርገዋለሁ። እዛ መጀመሪያ ብቻውን ጠበስ ካረኩት በኋላ የምትፈልጉትን ያህል ዘይት መጨመር ትችላላችሁ። እሱ እንደራሳችሁ። አሁን እዚህ ጋር ቲማቲማችንንም እንፈጨዋለን። ቆረጥ አድርገን ሁላችሁ አሁን ዘይት አድርጌበታለሁ። 3/4 ካፕ በትንሹ ሽንኩርቱን እንደ አሁን የምሰራው ቆንጆ የሽሪምፕ መኮረኒ ስለሆነ እንደኛ ወጥ እንዳበሻ ወጥ ሽንኩርቱ እስኪል ድረስ አልጠብቀውም። እንደዚህ ጠበስ ጠበስ ካረኩት በኋላ ቲማቲሜን ጨምራለሁ። ይሄው እኔ የተጠቀምኩት ፍሬሽ ቲማቲም ነው፣ አልቀቀልኩትም። አንዳንዴ የፍሬሽ ቲማቲሙ የራሱ የሆነ ቴስት ስላለው ሳልቀቅል ነው የተጠቀምኩት። እንደዚህ ፍጭት አድርጌ ይሄን አንድ ላይ አበስለዋለሁ። ይኸውላችሁ እዚህ ጋር አሁን በደንብ አድርጌ ቲማቲሙና ሽንኩርቱ ጥብስ ብሏል። ይኸው እንደዚህ እዚህ ላይ እንጨምርበታለን። አሁን እዚህ ጋር ውሃ ጥጃለሁኝ። መኮረኒውን መጀመሪያ ለብቻው እጠብሰዋለሁ። የምጠቀመው ይሄንን ነው፣ የጣሊያን ፓስታ የሚለውን መኮረኒ። እሱን እቀቅላለሁ። አሁን ይኸውላችሁ እዚህ ጋር ቅድም የጠበስኩትን ሽሪምፕ ጨምረዋለሁ እና አንድ ላይ ከሶሱ ጋር እንደዚህ ያደርግና በደንብ የሶሱን ቴስት እንዲይዝልኝ ስለምፈልግ እሳቱን በትንሹ አድርጌ ወይም አጥቼ እንደዚህ አሁን እዚህ ጋር አንዳንድ ማንኪያ የሚሆን ነጭ ሽንኩርት አንድ ሾርባ ማንኪያ ቢሆን ጥሩ ነው እና እዚህ ጋር ደግሞ ሚክስ የሆነውን ቅመም
ቅመሙን ከጨመርኩ በኋላ ግን ከቀመስኩት በኋላ ነው ጨው ማደርገው። ለምን መሰላችሁ? ብዙ ጊዜ ሚክስ የሆነ ቅመም ሲሸጡ በጣም ጨው ያበዙበታልና ጨው ነገር አለው። ስለዚህ እንደዚህ ሚክስ አድርጌ ከቀመስኩት በኋላ ካነሰው። ብዙ ጊዜ ግን ብዙ ቅመም ከተጠቀምኩ እኔ ጨው አልጠቀምም። ለምን? ጨውነት አለው ቅመሙ። ለዛ ከቀመስን በኋላ ብናደርግበት ጥሩ ነው። ይኸውላችሁ አሁን መኮረኒው በስሏል። ምን አደረኩት? በጣም አላበሰልኩትም። ከሶሱ ጋር ደባልቀውና አፋፋስዬ ከሶሱ ጋር እንዲደባልቄ ደግሞ በደንብ ቴስቱን እንዲል አብሬ ክድ እናደርገዋለሁ። በጣም በለስላሳ ሙቀት ማለት ነው። እንደዚህ አድርጌ እንዲበስል ይኸውላችሁ በጣም ቆንጆ ቀላል እና ፈጣን መኮረኒ በሽሪምፕ አሰራር ነበረ ዛሬ የሰራሁት። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን።